What's up everyone? This is Nas ዛሬ በሎንግ ሪአክሽን ቪዲዮ መጥቻለሁ ለመጀመሪያ ጊዜ ማለት ነው። ሶ አይ ሆፕ እንደምትወዱት let's go to the video. ሶ ላይክ እና ሰብስክራይብ ማድረግም እንዳትረሱ። ይመቻችሁ። ያስራ አቤት ቴቴ በእናትህ ፊልም ላይ አድርግልኝ። ሪሞት እኮ አጠገብሽ ነው ያለው። ወይ እንቀይርልኝ ምንም ማጥር የለኝም። ትይታለች። ያስራ አቤት እንዶሚ ስራልኝ እስቲ በሻቅጣን አድርገህ ታፈራውና ከዛ ቀለማ አድርገህበት ከላይ ላይ ጎን ጎን ማስቲካ አድርገህበት ከዛ ስትቀቅለው ከረሜላ ይምረው። ከዛ ዳቦ ውስጥ ደግሞ ዝም ብለህ ሰላጣ አስገባበትና ዳቦ ውስጥ በጎመን አድርገህ ቃሪያ ከተፈ ጨምርበት። እንደዛ ነው ምግብ አይደል እንዴ? እሱ ነው አማርኛው። ምግቡ ደርሷል። አይ በቃ እኔ አልበላም አሁን ቅርብ ያስጠላል። ወደ ላይ ነው መሰለኝ። በቃ አንተ መብላት ከፈለክ ብላ እኔ አልበላም። ያብስራ ላሲ ግሬሽን ውስጥ ግሬ ምንም ሽት ባልሽ ራሱ እኮ እንደኔ አያደርግም። ምንድን ነው ወይ ባለ ቢኖርማ አንተ ለዚህ ያለኸውና እሸኝ ግሬ ነው ታላቀት እኮ ነው። አትሄም እንደ ግሬ ነው ወንድ ያብስራ አቤት ታክሲ ጣልዚ God have mercy upon us. ወደ ቤት ብዙ ጊዜ ማናስታውሰው ነገር ቢኖር ጥርሶች አንዳንድ የተለያዩ ነገሮች ብታገኝም ባታገኝም ማይጠፉ ነገር ናቸው። አረ ሲሙ ምንድነው? የፍየል ነው ምንድነው? ፍየል ነገር ታክሲ መስልፍ ከመጠን በላይ ሲያማርረ አንተ ታክሲ አይመጣም እንዴ? በእናትህ አባ የታክሲ ሰልፍ ነው። የታክሲ ሰልፍ አይደለም ማለት ሞተን የሲኦልና የገነት መግቢያ በር ላይ ተሰልፈን ዝም በል። እዚህ ፀሐይ ላይ ማታ የታክሲ ሰልፍ ትለናለህ እንዴ? ደም እንዳላፈስ ልቀቀኝ። ያማ እንዴ ይኸውልህ ኪቺን በር ላይ ቆመን ተሰልፈን እየጠበቅን ነው። ደም እንዳላፈስልህ ምን ሆኖ ነው በእናትህ ንፍጣ ዮሴፍ ታራ ፀሐዩ ሊገለኝ ነው። በእናትህ ታሳልፊያለሁ። አይሰማም ይሄ ንፋሱ። ታክሲ እየጠበቅኩ ነው። ታክሲ እየጠበቅኩ ነው። አላምንህም እናትህ አንተ ሹጣም። ሁለተኛ ስልኬ ላይ እንዳትደውል። አንተም ብሎ ጓደኛ ምን ይመስላል? በእናታችሁ አንተ ምን ታረጋለህ? ፊት ለፊቴ ዞር ባል። የታክሲ ሰልፍ ነው አላልክም እንዴ? እየጠበቅኩ ነው። ምንድነው የፈለከው ነገር ከኔ? ኧረ እኔ ምንም አልፈለኩም እንዴ። ታክሲ ሰልፍ እኛ ኑሮ የመረረ ማህበረሰቦች ነን። እሺ ሰማ። እሺ ይገላለሁ ናስቆራዚ ይገዳል እንዴ? ይቅርታ በቃ ፊት ለፊቴ እንደዚህ ይዘምቆም ካሜራ ለምን ትቀርጸኛለህ? ኧረ እኔ አልቀረጽኩም። አባዳ ልትል ነው? ኧረ አልቀረጽኩም። ገላለሁ። እሺ ይባት እንዴ ዝም በል በእናትህ። ይቀልዳሉ እንዴ? ዋዛ እንትን ነው ታክሲ አይመጣም እንዴ? ይገላለሁ። የታክሲ ሰልፍ ሲያማርረ እንዲህ ነው የምታውነው። የታክሲ ሰልፍ ሲያማርረ በርጣሚውስ ይላል። ሰራ በመጨረሻም ሰራ። ምንድነው? ታይም ማሽኑን ሰራሁት። እውነትህ ነው። አሁን ወደ ኋላ ሂጅ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው። እና ታዲያ አሁን በህይወት የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደ ኋላ ሂጅ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ራሴን አየሁት። አባዬ ይሄ ሳልኩት ምንድነው በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል?
ምንድነው? ምንም ርቦ ነው? አዎ እንካ ምግብ ብላ። የሚገደል አይነት አይደለም። ምንድን ነው ያየሁት? ምንድን አገኘኸው? አባቶችን ጭንቀት ነው። ገደልከው ወይስ አልገደልከው? ኧረ ንገረኝ፣ ምን ተፈጠረ? ምን ያህል አባቶቻችን እንደሚለፉ ነው ጀስት ያየው። ሀሳቡ ሌላ ነበረ፣ ግን የአባቱን ስራ አየ፣ ምን እንደሚሰራ ለልጁ ሀሳቡን ቀይሮ ተመልሰዋል። አወጣው እንዴት ነው የሚስቀው? በዚህ ሰዓት አይስቅም። የምር ስንት ኪሎ ነው? ከአንድ ኪሎ ይበልጣል ይመስለኛል እንትኑ ወርቁ። ማዘሪጋት በስመ አብ በስመ አብ እግዚኦ ጉድ ነው። እንዲያስተነግጣል። ሰው ሞተ። እናቶች እንዲህ ናቸው። ግን ደግሞ ሰው ሞተ ሲባል ላይ የሚያሳዝን ነገር ነው። ደነግጣል። ኑ ፒያሳ በነጻ ፈታዎች እየተመለስን ነው። እነዚህን ደስ የሚሉ የጎጃም ተወዛዋዦች ያገኘናቸው የጎጃም ተወዛዋዦች በህይወቴ ለመጀመሪያ ጊዜ ጎጃምኛ ኦሮምኛ አስበል እሰይ አቤት 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 ያዙት ያዙት ወይኔ በላቸው ወይኔ በላቸው አራዳ ይጆሌ ኦሮሞ ጅርቱ ጅራ የምትለኝ ከሆነ ማለት ዝም ብለህ ኮመንት ላይ ምን ትልኛል? ጅራ ትልኝና ኦሮሞ ነምበር 1 ትልኛለህ ማለት ነው። ያራዳ እና ማለት ነው ምን ልልሽ ፈልጌ ነው ኦሮሞ ፒፓ ሲንጋለዳ አንተ አማራ ነኝ እንዳትል እናትዬን ይደብረኛል። ዝም ብለህ ላይክ ፎሎ ሼር ሳታረግ አማራ ነኝ ካልክ እናትዬን እኔ በቃ ድብርብር ነው የሚለኝ ማለት ነው። ዝም ብለሽ ማለት ነው
ቲና 3 ጊዜ ኮፒ ሊንክ ነካ ነካ ካደረግሻት በኋላ ፎሎላ አድርገሽ ኮመንት ላይ አማራ ነምበር 1 ትይልኛለሽ። ከዛ ስክር ቀይስ ናይ ጅጋኑ ተጋሩ ዝበታትና ናተይ አካውንቲ ላይክ ፎሎ ሼር አፕ ኮመንቲ ተጋሩ ትግራይ ትስር ኮመንቲ ትግራይ ትስር ናገርካ የፍቅረክ ይልን ነው በቃ መጣትዬ የፍቅረክ ይማኑ ምልለ ማለት ነው። አዲስ አበባ ልጅ ነሽ ወይ ብዬ እርድና መቼ ማላስተምርሽም አራዳ ከኔ የበለጠ እናቴን ዘጭነው ነው የምልህ። ዝም ብለሽ ቀዩን ነገር ፎለል ታድርጊያትና ማለት ነው። እኔ ስተቆስ ማለት ነው የማዘሯን ደስታ ደግሞ ዝም ብለሽ መሳል ነው ባይመሮሽ። አንቺ ዛሬ ደገፍ ታደርጊኝና ማለት ነው እኔ ቅያስ ላይ ነገ ደግሞ በተሬ ደገፍ አደርግሻለሁ። ያራድዬ ልጅ እወድሻለሁሽ። እቺ ያለሽ በሲስተም ነው ፎለል አድርጓት በሲስተም ተሰካ ጀለስ በማሽን ድምፅ ራሷን ከቨር አድርጋ እየፈሳች ነበረ፣ ግን ምን ደግሞ አልሰካውም ነበር። ይገርም ምንድን ነው? ምን ይባላል?